አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ ማሻአላ በጣም ውብ የሆነ ቤት ይዤላችሁ መጥቻለሁ። ይሄንም ይዤ የመጣሁት አሁን በቅርብ ሰዓት ዱላቡን ሁሉም ቁም ሳጥኑን ሁሉንም ስላሟላይ ያለውን ዋጋ ልነግራችሁ ነው። መግዛት ለምትፈልጉ በአሁን በሰዓቱ ባለው ዋጋ ማለት ነው። እንግዲህ የሙሀጅ ቤት ነው። እሙሀጅ ማሻአላ ብያለሁኝ። የምትወልጅበት የምትከፍጅበት ቤተሰቦችሽ ጋራ ሞላ ቤተሰቦችሽ አዝማሪዎችሽ ጋራ የተሸካክፈሽ የምትደሰችበት አላህ ያርግሽ። እውነት ለመናገር ስደት ሆነን ብዙ ነገር እናስባለን፣ ብዙ ነገር እንትን እንላለን እንመኛለንና አላህ ለሀገርሽ ያብቃሽ። የምትደሰችበት የምትኖሪበት በሳቅ የምትኖሪበት አላህ ያርግሽ ማለት ነው። ማሻአላ ብያለሁ። እንግዲህ ኮርኒሷንም ሁሉንም ጅምሰም ሁሉም አካታ ጨራርሳለኝ። እንግዲህ ዱላቡንም ቁምሳጥኑንም አልጋውንም እንደምታዩት ነው። መጥለብ ለምትፈልጉ አሁን ባለው ዋጋ ነግራችኋለሁኝ። በጣም ውብ የሆነ ነው፣ የሚያምር ነው። እና መግዛት ለምትፈልጉ ኢንሻአላህ አስቀምጥላችኋለሁ። ቦፌውም ጋራ ቦፌው ከዛኛው ክላስ ነው እና ማሻአላ ብያለሁ። እንግዲህ ቤቷ እንደምታዩት በጣም ውብ ሆኖ አብቅቷል። እስቲ እንግዲህ ደግሞ እቃዋን ረትባለች። እቃዋንም አሟልታለች። ምንም የቀራት ነገር የለም። ቴሌቪዥንም አልቀረኩትም እንጂ ከሳላው ላይ ቴሌቪዥን ማስገብታለች። ማሻአላ ይሄንም ቦፌ እንደምታዩት አብራ አልጋው ጋር ነው ጠቀም ሆኖ የመጣው። እንግዲህ ብረት ድስቷም ይሄም እንደምታዩት ተረትቧል። ግን በጦርነት ሰዓት ነው የተረተበው ብላለች። እንግዲህ የፈጀው ሁሉም ሆኖ ሰነቁም ቦፌው ሰነ አልጋው ሁሉም ሆኖ 111 ሺህ ብር ነው ብላለች። እንግዲህ በተረፈ እሙሀጅ ከገንዘብ ላይ ስተት ካለኝ ገብተሽ ኮሜንት አስቀምጭላቸው። 111 ሺህ ብር ነው የፈጀብኝ ከቤቷ አስተገባ ድረስ የፈጀብኝ ብላለች። ይሄ ሽንት ቤቷ ነው። ሽንት ቤቷ እንደምታውቅ ከታይ ይሄዳል። ከይህ መጠቀም ብቻ ነው። ተዘልቆ ከታችኛው ነው የሚሄደው ማለት ነው። ይሄ ደግሞ የሙ ኢክራም ቤት ነው። የሙ ኢክራም ቤት ነው። በጣም እሙሀጅ ጋር ጎረቤት ናቸው። ላይና ታይ ነው። ማሻአላ ብያለሁ። ሙኢክራምም በጣም የሚያምር አርጋ አሁን ነው። የሙኢክራም ደግሞ ቀለሙ ራሱ አልደረቀም፣ ይሸታል አካባቢውን። በመሽኮቱ የተወሰነ አይቼዋለሁ። ውስጡን በጣም በሚያምር ሁኔታ አብቅቷል። ተቆልፏል። ውስጡን ማየት አልቻልኩም እና እንዲህ የምታዩት እንግዲህ ውብ ሆኗል። የሙኢክራምን ቤት ማለት ነው አብጅተዋለኝ። እንግዲህ አላህ ለሀገራችሁ ያብቃችሁ፣ ተደስታችሁ የምትቀመጡበት በሀገራችሁ ሀገራችንን ሰላም አድርጎልን እናንተም ገብታችሁ በሀገራችሁ የምትኖሩበት አላህ ያርጋችሁ ማለት ነው። እንግዲህ እንደምታዩት ኮከብ አስመስለዋለኝ ማለት ነው። የሙኢክራም ቤት ነው። እንግዲህ የሳኩት ሀያት ነበረኝና ወግጅና ወዲህ ቅራጣ ላይ እንዲያገቢ ስርዓት እየበነነ ይዘልቃ ሄዲ በጓሮ ማለት ነው። እና እንደምታዩት ተቆልፏል። የሙኢክራም ቤት ማሻአላ ማሻአላ ብያለሁ። አካባቢዋን ጎረቤቶቿም እነዚህን ይመስላል። ድሬ በጠቅላላ ማለት ነው ውብ አርጋ ጨርሰዋለች። እናንተንም እንግዲህ ለሀገራችሁ ያብቃችሁ። ሁሉም አገር ገብቼ ቤተሰቦች ጋር ተሸክፌ ብሎ ማንም የማይመኝልም ማለት ነው። የነፍስ ያልኩት ህይወት ኖራለሁ ማይል የለምና አላህ ለሀገራችሁ ያብቃችሁ ውዶችዬ። እንግዲህ እሙዬንም አበረታቱኝ። ላይክ፣ ሼር፣ ኮሜንት አትርሱም። ታበረታቱኝም ጀዛኩምላህ ኸይረን። ሁላችሁም የወጣችሁት አላህ ለሀገራችሁ ያብቃችሁ ማለት ነው። ላይክ ሼር አትርሱ።